አንደበተ ርቱዕና ጸባዬ ሸጋው መምህር ዘላለም ወንድሙ ማረፉን ስንሰማ ልባችን እጅግ በጣም ነው የተሰበረው። መምህር ከሆኑ አይቀር እንደ ዘላለም በእውነት የሚያጽናናንን አንድ መምህር በዚህን ሰዓት ልትወስድብን አይገባም ነበር። እውነት አይገባም። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ከዚህም ከዛም እንግዲህ ለእናንተ ወቅታዊ ይሆናሉ ትምህርታዊ ይሆናሉ ብዬ የማስባቸውን ነገሮች ይዤላችሁ እንግዲህ ቀርቤያለሁ ማለት ነው። በዛሬው ዕለት የምንመለከተው ያው ሰሞኑን እንደሰማችሁት እንግዲህ ወንድማችን ዲያቆን ዘላለም ወንድሙ ከዚህ ዓለም በሞት እንግዲህ ተለይቶናል ማለት ነው። ይህ ወንድማችን በጣም ብዙ ህይወትን ያሳለፈ ለረጅም ዓመታት በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እንግዲህ በትምህርት በማስተማር የታወቀ ከ30 ዓመት በላይ ነው እንግዲህ የሚባለውና ብዙ ታሪኮችን የሰራና በብዙ ሰዎች ልብ ውስጥ ያለ ሰው እንደሆነ ሁላችንም እናውቃለን ማለት ነው። በመላው ዓለም የዞረ የተለያዩ አካባቢዎች ላይ የተለያዩ አይነት እንግዲህ ድንቅ ነገሮችን የሰራ በጣም ብዙ ተማሪዎችን አስተማሪዎችን የፈጠረ በትምህርቱም ሰዎች በጣም የብዙ ልቦችን የሰረቀ እንደሆነ ሁላችንም እናውቃለን። ስለዚህ ሰው እንግዲህ በጣም ብዙ ሰዎች የተለያየ አይነት አስተያየትን ሰጥተዋል። አባቶችም ወጣቶችም የተለያዩ እንግዲህ ሚዲያ ላይ ያሉት ሰዎች የራሳቸውን አስተያየት ሰጥተዋል። እኛም እንግዲህ በዚህ በተዋህዶ መንደር ላይ የሱን ታሪክ ትንሽ እንደው ለህብረተሰቡ እንደሚገነዘቡ አድርገን ለማቅረብ እንደገና ደግሞ ያው ማስታወሻም እንዲሆኑ በሚል ይህን ፕሮግራም ላዘጋጅ እንግዲህ ወድጃለሁ ማለት ነው። እስቲ ሰምታችሁ የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ፣ አዲስ የሆነችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። አንደበተ ርቱዕና ጸባዬ ሸጋው መምህር ዘላለም ወንድሙ ማረፉን ስንሰማ ልባችን እጅግ በጣም ነው የተሰበረው። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ከዳር እስከ ዳር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንዲሁም ቤተክርስቲያኒቷ ባለችበት ሁሉ በውጭ ሀገራት ሁሉ እየተዘዋወረ ወንጌልን ለረጅም ዓመታት ሲያስተምር የነበረው መምህር ዘላለም ወንድሙ ጸባዬ ሸጋው አንደበተ ርቱዕ የዘመናችን ሐዋርያ መባል የሚችለው ታላቁ ሰባኪ ወንጌል ማረፉን ስንሰማ እጅግ አዝነናል። መቼም ሰው የሚገባውን ከሰራ የሚጠብቀው ሞቱ ነው ብለዋል ሊቁ እና ስለዚህ የሚገባውን እንደሚገባው የሰራ ታላቅ መምህር ነበር። ነገር ግን አፈርነህና ወደ አፈርነትህ ትመለሳለህ የሚለው አምላካዊ ቃል ግዴታ ስለሆነ መምህራችን መምህር ዘላለም ወንድሙ የምድራዊ ሩጫውን ጨርሶ ከቅዱሳን መላእክት ጋርና ከቅዱሳን ጻድቃን ሰማዕታት ጋር ሊያመሰግን ወደ አምላኩ ጥሪ ተደርጎለታል ማለት ነው። የወንድማችን የመምህር ዘላለም ወንድሙ ልጆች እግዚአብሔር ያጽናችሁ። በእውነት ቤተክርስቲያናችን ትልቅ ልጇን ነው ያጣችው። እግዚአብሔር አምላክ ከቅዱሳን አበው ይጨምርልን፣ ወንድማችንን ነፍስ ይማርልን። አሜን። የመርካቶ የሰባተኛ የመሳለሚያ የቶታል ልጅ ሆነ በዛ በሚያምረው የቅዱስ አማኑኤል ቤተክርስቲያን ግቢ ውስጥ ተገኝተህ በዛ በሚያምረው አውደ ምሕረት ላይ የነ ዘማሪ ተስፋዬ ዶን የነ ዘማሪ ይልማ ኃይሉን የነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንደዚሁም ደግሞ የነ መርጌታ ፀሐይን መንፈስን የሚያድሱ መዝሙሮችን እየሰማ በዛ በሰርክ ጉባኤው ለረጅም ጊዜ ወር በገባ በ28 የቅዱስ አማኑኤል ዕለት መርሃ ግብር መሪው ይመጣና ከዚህ በመቀጠል የምንወደውና የምናከብረው መምህራችን መምህር ዘላለም ወንድሙ በመካከላችን ስለተገኘ ወደሱ እንሄዳለን በማለት መምህራችንን ይጋብዝልናል። መምህራችንም ወቅታዊ ትምህርቶችን በማስተማር መገሰጽ ያለበትን አካላት በመገሰጽ ለንስሐ የሚያበቁ ትምህርቶችን ድንቅ የሆኑ ስብከቶችን ወደኛ ያቀርብልን ነበረ። ታዲያ በሚወደው ቀን በቅዱስ አማኑኤል ዕለት ይህን ድንቅ የሆነ መምህራችንን አተናል። እግዚአብሔር አምላክ
የመምህራችንን ነፍስ በደጋጋ አባቶቻችን ጎን ያሳርፍልን። መልካም ዕለት። ተከብሮ ነው ተከብሮ መሞትስ እንደ መምህር ዘላለም ትላንትና ማታ ያጣነው መምህራችን መምህር ዘላለም እርግጠኛ ነኝ አዲስ አበባ ያለ ሰው በብዛት ያውቀዋል። በሚዲያም ላይ በዩቲዩብ የሱ ትምህርቶች በተለይ ከንስሐ ጋር በተያያዘ የሚያስተምራቸው ትምህርቶች ለብዙ ሰው ወደ ንስሐ ለመመለስ ምክንያት የሆኑ ትምህርቶች ነው የሰጠን መምህራችን እና ለብዙ አመታትም ደከመኝ ሰለቸኝ ሳይል በትህትና እርግጠኛ ነኝ በየትኛውም ይሄ በክፉ አጀንዳ ላይ ይሄ ወይንም ልታይ በሚል ነገር ላይ ማንም ሰው እንደማያየው እና ሁሌ በትህትና እንዳስተማረ አዲስ አበባ ላይ ሁሉም አድባራት እንዴት ይደርሳሉ ብለን እስክንገረምበት ድረስ በተለይ በቅዱስ እስጢፋኖስ፣ በቅዱስ ቂርቆስ፣ በባታ ማርያም፣ በኡራኤል በየትኛውም ደብር የማይታጣና ይገርመኝ ነበር ትጋቱና ጥሩ ሰው ሲታጣ ያስደነግጣል። ምክንያቱም ይሄ ሁሉ ዘመን ተከብሮ መኖር ምክንያቱም ከከፍታው ሳይለቅ ሁሌም ለክርስቶስ ወንጌል እንዳገለገለ ከፍ እንዳለ ነው የተለየን መምህራችንና ለኛ ነው የሚጎልብን ለሱ እንኳን ረፍት ነውና መልካም አርአያ የሆኑ ሰዎች ሲታጣ ያስደነግጣል። ነገስ የሚለው ነገር ያስፈራል። ምክንያቱም በማን እጅ ነው የምንቀረው? እንደው እግዚአብሔር መልካሞችን ወደ ራሱ እየሰባሰባቸው ነው እንደ እስኪባል ድረስ ነው የሚያስደነግጠውና ለመምህራችን ነፍሱ በአጸደ ገነት ያኑርልን። በጣም ተወዳጅ መምህር የሆነ መምህራችን ነበረ። እግዚአብሔር ነፍሱን ይቀበለው። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት መጥቶን እንሞታለን። መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀበል። በእውነት በእኔ አንደበት ስለሱም ሆነ እንዲያው በእውነት ስለ አላሳለፈው ክብሩ የመናገር አቅሙም ያለኝ ብዬ አላምንም። ምክንያቱም ትልቅ ሰው በጣም ብዙ ነገር ያደረገ በትልልቆች መነገር ያለበት መከበር ያለበት ሰው እንደሆነ በደንብ አምናለሁ። ነገር ግን አትሊስት እንግዲህ የሰማነውን ነገር ከሌሎች የሰማነውን እንዲሁ ላካፍላችሁ በሚል ነው እንግዲህ ትንሽ እንደዚህ ጠብጠብ እያረኩላችሁ ያለሁት። በእውነት ይህ ሰው በምንም ተሰምቶ ብዙም የማይታወቅ በሌሎች በፖለቲካውም በሆነ በአንዳንድ በዚህ በአክራሪነትም ሆነ በምን ተሰምቶ የማይታወቅ እንደሆነ ሁላችንም እናውቃለን። በዛ ላይ ደግሞ እንግዲህ በአዲስ አበባ አካባቢ ያለ ህብረተሰብ በየቤተ ክርስቲያኑ አንድም ሳያቋርጥ ሌት ተቀን እያለ እንግዲህ የሚያስተምር ሰው እንደሆነ ወንድም እንደሆነ ሁላችንም እናውቃለን። እና በእውነት ለዚህ ሰው ምንም ነገር ቢደረግለት የሚያንሰው ነው የሚመስለኝ። እንግዲህ ስርዓተ ቀብሩ በተለየ ሁኔታ እንደሚደረግ እየሰማን ያለ ነው። ለዛ ጊዜ እስኪደርስ እንግዲህ አትሊስት እንደዚህ እያየ ነው እንጽናና በሚል ነው እንግዲህ ማቀርብላችሁ ማለት ነው። በጣም በሚገርማችሁ ሁኔታ በየሚዲያው ትልልቅ የምንላቸው ሚዲያዎች በተለይ የፖለቲካዎች አይነት ሰዎች፣ ጋዜጠኞች ስለሱ ብዙ ተናግረዋል። ይህ ሰዓት አይበቃም። ነገር ግን አትሊስት እንዲያው የማረከኝና እንዲያው ሳያቸው በጣም የገረሙኝ ነገር ነው እንግዲህ ማቀርብላችሁ ማለት ነው። እስቲ አሁን ከጋዜጠኞቹ ልጀምርላችሁ ወይም ከሶሻል ሚዲያ ሰዎች ልጀምርላችሁ። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እምባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም
ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉ ቤተክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። መምህር ዘላለም ወንድሙን የማውቀው በአንዲት እህት አማካኝነት ነው። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነች እህት አንዲት ቆንጆ ልጅ አለቻት፣ በልጅነቷ የወለደቻት እና እቺ ልጇ ትታመምባታለች። በደረቷ መተኛት አትችልም፣ የልብ ኬዝ አለባት። ታዲያ የሚገርማችሁ የዚህችን ልጅ ሕክምና በተመለከተ ውጭ ሄዶ በመጣ ቁጥር እንደ አባት መድኃኒት የሚያስፈልጋትን ነገር ሁሉ ይዞላት የሚመጣ አሁን ዩኒቨርሲቲ ተማሪ ነች፣ በትምህርቷ ሁሉ የሚያግዛት ይሄ ሰው ነበረ። አላገባም፣ አልወለደም። ነገር ግን ያለውን ነገር ሁሉ ለድሆች ያካፍል የነበረ ሰው ነው። ብዙ ሀብታሞች ሴት ልጆቻቸውን እንዲያገባላቸው ጠይቀውት ነበር። እሱ ግን እንደዛ አይነት ሰው አይደለም። የሚገርማችሁ ይሄ ሰው በሰበካ ጉባኤ በተለያየ ቦታ ሲያገለግል ስም እንዳልጠቅስ ብዬ ነው ምንጭን እንጂ ሲያገለግል ፖስተር ላይ እሺ ካላቸው በኋላ ፖስተር ላይ ፎቶው ሲለጠፍ ስሙ ሲለጠፍ ለምን አደረጋቸው ብሎ ሊቀር ይችላል። ፈጽሞ አይፈልግም። የምድራዊ ክብር እንዴት ያለ መታደል ነው! እንዴት ያለ መባረክ ነው! በቃልም በተግባርም በስራም የሚያምነውን ነገር አገልግሎ ማለፍ፣ እዚህ ድረስ መሰጠት። አንዬ ከነ ልጅሽ ፈጣሪ መጽናናቱን ይስጣችሁ። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ተጎድታለች። ይህንን ሰው ማጣት ብዙ ጉዳት ነው። ግን ደግሞ ፈጣሪ ልክ ነው። ፈጣሪ ልክ ነው። ሐዋርያው ጳውሎስም እኮ ይል የነበረው ነገር ምንድነው? እኔ ብሄድ ይሻለኛል፣ ከጌታ ጋር ብሆን ይሻለኛል ነበር የሚለውና ሐናም ስትነግረኝ አዎ ሁሌ የሚለው ይሄንን ቃል ነበር አለች። ለምትወዱት ለምታውቁት ለቤተ ክርስቲያን ለቤተሰቡ መጽናናት ይሁን፣ ነፍሱ በሰላም ትረፍ አልልም። ምክንያቱም እሱ ያረፈ ነው። ከዚህ ዓለም ጋር ምንም የተገናኘ ነገር የለውም። እኔ በእምነት አልገናኘውም፣ ግን በጌታ እቅፍ እንደሆነ አምናለሁ። ይህን ያህል መመካበት መወደው ነው። በዚህች ልጅ የተነሳ መጽናናት አቅቷቸዋል። እናትና ልጅ መጽናናት አቅቷቸዋል። መንፈስ ቅዱስ ግን መጽናናቱን ይስጣችሁ። ዛሬ ብዙ ውሾች እንደ ጠላት አዩአት። ዛሬም እኮ የክርስቶስ አካል ቤተ ክርስቲያንን ብዙ ውሾች ከበዋታል። ስማቸውን ቀያየው። ሁሉም ይነክሳል፣ ሁሉም ሊያጠፋት ተነስተውባታል። ነገር ግን መሰረቷ የጸናና የተደላደለ ነው። ማንም ሊያፈርሳት አይችልም። አዎ እግዚአብሔር የአሸናፊዎች አሸናፊ ነው። የኃያላን ኃያል ነው። ከቤተ ክርስቲያን ጋር የሚጣሉ ችንካር ላይ ነው የሚቆሙት። ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ይላል። እግዚአብሔርም በሰማይ ሆኖ ያንጎዳጉድባቸዋል በመዓቱ። አንደኛ ሳሙኤል ምዕራፍ 2 ቁጥር 10። እንግዲህ በጣም ትልቅ መሰጠት ነው። ከልጅነቱ ጀምሮ እንደተመለከታችሁት እዚህ አሁን ያለበት እድሜ ድረስ በአንድ ነገር ጸንቶ ቆሞ እንግዲህ ትዳርም እንዳለያዘ ብዙ ነገሮችን እየሰማን ያለ ነውና እንደዚህ ጠንክሮ ከማህበራዊ ከዋናው ከስብከቱ ውጪ የማህበራዊ ኑሮ ላይ ራሱ
ምግባር ስናይ ያለው ጥሩ ሰው በመሆኑ መታየቱ በጣም የሚገርምና ብዙ ያላወቅነውን ያወቅንበት ሰዓት ነው ከሄደ በኋላ ማለት ነው። በጣም ያሳዝናልና ብዙ ሰዎች የተለያየ አይነት ነገር ነው እንግዲህ እየተናገሩ ያሉት። እስቲ ወጣቶች ደግሞ ያው እንግዲህ በዚህ በሶሻል ሚዲያውም በምንም ማስተማርን የሚወዱ ሰዎች ያሉትን ደግሞ ትንሽ እሱን ደግሞ ላሰማችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና አውደ ምሕረት ላይ ወጥቶ በስመ አብ ሲል ሁሉም ሐሳቡ የተበተነ ሊሄድ ያኮበኮበ በሙሉ ተሰብስቦ ቁጭ ብሎ እንዲሰማ የሚያደርገው ጸጋ የተሰጠው ድንቅ ሰባኪ መምህር የተሰጠውንም ጸጋ በአግባቡ ተጠቅሞ መክሊቱን 30ም 60ም 100ም በብዙ መቶ ሺዎች በሚሊዮኖች የሚቆጠሩ ሰዎችን ያጽናና ያስተማረ በእምነታቸው ያጀገነ ያጠነከረ መሪ አስተማሪ በህይወቱ የሚሰብክ በገንዘብ ብትሉት በስነ ምግባር ብትሉት በየትኛውም ነገር ብትመጡበት እንከን የማታገኙበት ነቀፌታ ያልተገኘበት በእምነቱ በስነ ምግባሩ በእውቀቱ የበረታ የጠነከረ እንደ አራያ ሊቆጠር የሚገባው መምህር ማለት ዘላለም ወንድሙ መምህር ዘላለም ወንድሙ ምንም አይነት ክፍያ ሳይፈልግ ምንም አይነት ለግሉ ድሎት ህይወት ሳይመሰረት ቤተ ክርስቲያን ብቻ ሙሽራው አድርጓት ከገጠር እስከ ከተማ ሌትና ቀን ሲያስተምር ሲሰብክ ወንጌልን ለልጆቿ በስነ ምግባር በእውቀት እንዲኖሩላት ሲያደርግ የኖረ ድንቅ መምህር ነው መምህር ዘላለም ወንድሙ። ከቤተሰቡ ጀምሮ እሱን የሚመስሉ በጣም ብዙ ሰዎችን ያፈራ የሚገባውን ክብር ደግሞ ያልሰጠ ነው። ድንገት ሳናስበው ዱብዳ የሆነብን መርዶ ሰማን። ኦርቶዶክሳውያን በጾም ወቅት በሱባኤ ወቅት በጣም የሚያስፈልገን ሰው ሁል ጊዜ አውደ ምሕረት ላይ ልናጣው የማይገባ ሰው ገና ከዚህ በላይ በጣም ብዙ ጊዜ መስራት የሚችል እድሜና አቋም ላይ ያለ ሰው በእውነት አጣ ነው። ይህ እግዚአብሔር የፈቀደው ነገር ነው። ምን ማድረግ እንችላለን? ምንም ማለት አንችልም። እግዚአብሔር ያደረገውን የወደደውን አደረገ። ነፍስ ይማር አንልም፣ አለ ህይወት ያሰማልን ነው የምንለው። ምክንያቱም እናምናለን ይህ ሰው መምህር ዘላለም ወንድሙ በአባቱ ቀኝ ነው። በዚህ እንጽናናለን። ሁል ጊዜ እንወድሃለን፣ በልባችን ትኖራለህ፣ እናስታውስሃለን። አይገርምም? ነፍሳቸውን በገነት ያኑርልንና መምህር ዘላለም ወንድሙ ከመሞታቸው በፊት አሜሪካ ባገልግሎት ለሄዱበት ምክንያት ለስብከት ነበር እና እዛ ስብከትም ላይ አጀንዳቸው ላይ ርዕስ ጽፈው ነበር። ሊያስተምሩ ያሰቡትን ሊሰብኩ ያሰቡትን ለምዕመኑ ሊያደርሱ የፈለጉትን ሐሳብ ባይመሯቸውም በአጀንዳቸውም ላይ አስፍረው ነበር። አሁን ግን ያን ነገር ማድረግ አይችሉም። አይገርም? ምክንያቱም ሞት የሚባል ነገር አለ። ታዲያ ከሞት በላይ የሚያስቀና ነገር አለ? የምሬ ነው። እኔ ፐርሰናሊ ሞት ራሱን መሆን ተመኝቼ አውቃለሁ። በቃ መወዳቸውን ሰዎች ሰብስቤ የራሴ ለማድረግ ግን ያው የእግዚአብሔር ሐሳብና የሰው ሐሳብ አንድ አይደለም። ራሱ ባለቤቱ የሸክላው ሰሪ እሱ ነውና እንግዲህ እሱ እንደፈቀደ ነው የምንኖረው። ምንም ማድረግ አይቻልም። ግን ስንቶቻችን ለነገ ብለን አጀንዳችን ላይ ብዙ ነገር ይጻፍ ነው። ነገ ይሄን አደርጋለሁ፣ ነገ ይሄን እንሰራለሁ ብለን ያሰብነው እንኳን አይደለም ለጸብ ለፍቅር የማይበቃ ጊዜ ነው ያለ። በጣም ለመውደድ ለመዋደድ የማይበቃ ጊዜ ነው ያለ። ምክንያቱም ነገ የሚባል ነገር የለንም። ማንም ሰው ነገ ላይ እርግጠኛ አይደለም። የተሰጠን ጊዜ አሁን ነው። በቃ አሁን የመዳን ቀን አሁን ናት ይላል መጽሐፉ። በቃ አሁን ነው የተሰጠን። እግዚአብሔርን በቃ መዋደድ ካለብን አሁን፣ መፈቃቀር ካለብን አሁን፣ መታረቅ ካለብን አሁን፣ ይቅር መባባል ካለብን አሁን፣ በቃ ንስሐ መግባት ካለብን አሁን ነው ያለችን ጊዜ። እግዚአብሔርን በቃ መምህር ኖሮ ብቻ አይደለም
ወንጌልን የሰበኩን። እንደነዚህ አይነት አባቶች ሲሞቱም ነው ለኛ ወንጌል ላይክ ሲሞቱ ራሱ ለኛ ወንጌል ነው። ከዚህ በላይ እግዚአብሔር ምስክሬ ነው የምላችሁ ወንጌል የለም እና የተሰጠን ጊዜ አሁን ነው እና በተቻለ መጠን ሁላችንም አሁንን ብንኖር አሪፍ ነው። መልካም ቀን። መምህር ሄኖክ ኃይሌ ስለ መምህር ዘላለም አስደናቂ ምስክርነትን ሰጡ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትንም ተሰማርተን አገልግለናል። እጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎን ነው። ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበረ። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበረ። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያደለን መምህር ሄኖክ። አዎ በእውነት በጣም የሚገርም ነው። በጣም ወጣቱ በተለያየ አይነት መንገድ ነው እንግዲህ ተረጉመው እና ራሱ የዚህ ወንድማችን ማረፍ ሌላ ትምህርት ለሆነላቸው ብዙ ሰዎች እንዳሉ እየሰማን ነው እና ሞት እንግዲህ የማይቀር ነው በሁላችንም እና ደግሞ እንደዚህ እያስተማረ እውነትን እየተናገረ ስለ ሞት እሱ በጣም ብዙ አይነት ስብከቶችን ሰብኳል። ስለዚህ ከመሞታችን በፊት ለንስሐ እንዴት መብቃት እንዳለብን አስተምሯል እና በጣም ብዙ ደግሞ እንደሰማችሁት እንግዲህ መምህራኖችን እንግዲህ አፍርቷል እና ይሄ ትልቅ ነገር ነው፣ ትልቅ ክብር ነው በእውነት። ብዙዎች ብዙ እያሉ ነው ያሉት ገና። አሁን ደግሞ እስቲ ደግሞ ከአባቶች ያላቸው ስሜት ምን እንደሆነ እሱን አሰምቼ ወደ ማጠቃለያ ደርስላችኋለሁ ማለት ነው። እንመልከተው። ዛሬ አሁን የሰማሁት ነው መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ጥቂት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። ይሄ የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሐሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። በያል አንጀቴ ተቃጥሏል፣ ልቤ አርፏል። ሌሊት ወንድሙ ሲነግረኝ አላመንኩም። ይህን ለማስደንገጥ ብዛት ነው እንጂ አልሞተም። ወዲያው ደግሞ በሄደበት ይደውልልኛል። እግዚአብሔር ይመስገን። ከእንግሊዝ ነው ወደ አሜሪካ ሄደው እንግሊዝ ሲደርስ ወደዚህ እንደገና ደግሞ ስራውን ጨርሶ አስተምሮ አሜሪካ ሲገባ አሁን አሜሪካ ገብቻለሁ ሰሞኑን ደውሎልኛል። እስቲ አንዱ ማይባለኝ እስቲ ልመርመር ብሎ ሲገባ በዚያን ቀን ሰው እኔ ቢቸግረኝ ለማጣራት ደወልኩኝ። እውነት ነው በበሽታው ምክንያት
እንትን ነው የጣፋጭ ሱካር ነው ተመለስ ቢሉት መድኃኒት ያደረጉበት በማፌኖት ጥሪ ያለ እዚህ ነው። እኔ እሱ ብዙ አስባለሁ። እውነተኛ ሐቀኛ ስለሆነ ሐቀኛ አስተማሪ ስለሆነ እንደሱ ያለ መምህር ለማግኘት በጣም ይቸግራል። ዓለም ዞሮ የሚሰብች የሚያስብ ለራሴ አይልም። አሁን የስኳር ጉዳይ ነው ተብሎ ወደ ጉልበት ብሎ አልወዳለ በመስገን በሌላም ቢሉት ወደኋላ አልመለስም አለ። እሱ ነው ሞተ። ምን ይደረግ? ሰውም አያስቡበትም። ለምንድን ነው ተጠንቀቁ ስለሆነ ተጠንቀቁ ማለት ልጄ ነው ያነገር እኔ ተጠንቅቄያለሁ። እግዚአብሔር ሲጠራ ደግሞ ምንም አይነት መድኃኒት ያደርጋል። ይህ ልጅ አንድ ሞኛ ደግሞ ያለ እንደሰማችሁት ነው። እንግዲህ ሁሉም እንግዲህ አባቶች የምናውቃቸው ትልልቆች በሙሉ ይሄን ነገር ሰምተው ሀዘናቸውን በተለያየ አይነት አካባቢ እንግዲህ በተለያየ ሚዲያ እየገለጹ ይገኛሉ። ባሉበትም በስብከት ላይ እየገለጹ ይገኛሉ። በእውነት ይሄ ወንድማችን ትልቅ ነው፣ ትሁት ነው፣ ብዙ ትልቅ ስራ ሰርቷል። ለሁላችንም ትምህርት የሚሆን ነገር አድርጎ ነው እንግዲህ ያለፈው። ትልቅ መታደልም ነው። በዚህ ሞቱም እንግዲህ እንደሰማችሁት ደግሞ በጣም በሚያሳዝን ሁኔታ እንግዲህ በስኳር ነው ተብሏል። ወደ ሆስፒታልም የሄደው እንግዲህ ይህን ነገር አውቆት ሳይሆን አይኔን አመመኝ በሚል ነበር የገባውን የተባለው። አይኔን አመመኝ ብሎ ገብቶ ነገር ግን እንግዲህ ያው እዛው በገባበት በጣም ሀይ ሆኖበት በጣም ከፍ ብሎ ስለነበረ የስኳር በሽታው እዛው እንግዲህ ሊያርፍ ይችላል ማለት ነው። መጠራትን የሚመስለኝ እንደዚህ ነው እንግዲህ። ምክንያቱም ብዙ ጊዜ የምናውቀው እንግዲህ በተለይ በስኳር ብዙ መታመም አይነት ነገሮች አሉ። እንግዲህ የተለያየ አይነት በስኳር ያለ ህብረተሰብ አይተናል። ስኳርና ብለድ ፕሬሸር ደግሞ አንድ ላይ ሲመጣ ምን አይነት እንግዲህ ብዙ ሰዎች ፓራላይዝድ እንደሚሆኑና መንቀሳቀስ እንደማይችሉ ሁላችንም እናውቃለንና ይህ ወንድማችን እንደነዚህ አይነት ነገር ላይ ቢሆንና በአልጋ ቁረኛ ቢሆን እንደዚህ አይነት የጣመ ትምህርት መማር አንችልም ነበርና ይህንን ሁሉ ተረድቶ ፈጣሪ እንግዲህ እረፍቱን በጥሩ ሁኔታ አቅልሎለታል አይባልም፣ ግን በቃ ጥሩ በሆነ በአንድ ቀን ውስጥ ሊፈጸም ችሏል ማለት ነው። እንግዲህ ይሄ መጠራት እንግዲህ ምልክት ይመስለኛል በእኔ ማለት ነው በእውነት እና መዳንም ወይም መቆየት ቢኖርበት ስኳሩ በቀላሉ ታውቆ ለረጅም ጊዜ የሚቆይበት ነገር ሊኖር ይችላል። ነገር ግን ሞት ከየት እንደሚመጣ በምን አይነት መንገድ እንደሆነ ሁላችንም አናውቀውም እና ብዙም ሳይሰቃይ በእንደዚህ አይነት ሁኔታ መሄዱ እንግዲህ የእግዚአብሔር ፈቃድ በመሆኑ ነው ብዬ ነው ማምነው። በተረፈ ውድ ክርስትና እምነት ተከታዮች የራሳችሁን ኮሜንት ስጡበት። ነፍስ ይማር እንግዲህ ነው የሚባለው። ለወገኖቹም ለወንድሞቹም ለቤተሰቡም በአጠቃላይ እንግዲህ ለኦርቶዶክስ ተዋሕዶ ቤተክርስቲያን መጽናናትን ይስጥ እያልኩኝ ይህን ፕሮግራም ጨርሳለሁ ማለት ነው። ኮሜንታችሁ ኃይል ላይን የተወደዳችሁ ውድ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ አድርጉ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ። አይናችንን ከሰው ላይ እናንሳ፣ የራሳችን ህይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሁን በለው። እናስተውል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ህይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም፣ አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ህይወት እንደዚህ ነው። ሞት በደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ።
ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል።